200 ካሬ የሚሸጥ ቦታ እየላችሁ ቀርብ ያለው ወሎ ኮምቦልቻ ነው። ህጋዊ ካርታ ፕላን ያለው የማህበር ነው። ከአስፋልት ርቀቱንና እንደዚሁም ደግሞ አካባቢውንም በደንብ አድርጌ የማሳያችሁ ይሆናል። ምን ይሄ ብቻ ሌላም ተጨማሪ ወሎ ኬሚሴ 400 ካሬ ቦታ እየላችሁ ቀርብ ያለው። ሁለቱም እንደዚህ ዋጋው የተጋነነ አይደለም። የኮምቦልቻው ይሄ ነው እንደምታዩት። የወሎ ኬሚሴው ደግሞ እዚህ ጋር የምትመለከቱት ነው። ትልቅ ነው ካሬው። አካባቢውም የደመቀ ሰፈር ነው። ለከተማም ቅርብ ነው። በእግራችሁ መሄድ ትችላላችሁ ወደ ገበያ። የሁለቱንም ዋጋውን የምነግራችሁ ይሆናል። የወሎ ኮምቦልቻውን የ200 ካሬ ቦታና የማህበር እንደዚሁም የወሎ ኬሚሴውን የ400 ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ኬሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ091425 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ወደ ቻናሌ ቤተሰቦች ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። ወሎ ኮምቦልቻና ወሎ ኬሚሴ ነው። አካባቢውንም ሳይቀር በደንብ አድርጌ አሳያችኋለሁ። የሁለቱንም አካባቢ እንዳልፋችሁ። ሁለቱም ዋጋው እንደዚህ የተጋነነ አይደለም። የወሎ ኮምቦልቻው እዚህ ጋር ነው እንደምታውቁ። ወሎ ዩኒቨርሲቲው እዚሁ ማህበሩ ላይ ሆናችሁ ራሱ ይታያል። ሩቅ የሚባል አይደለም፣ ቅርብ ነው። አሳያችኋለሁ። እንደዚሁም ደግሞ ከአስፋልት ቀጥሎ ያሉትን ቤቶች ማህበሩ ከበኩል ነው የሚለውንም ግልጽ አደርግላችኋለሁ። ተከታተሉኝ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁ ነባሮች ደግሞ ላይክ አድርጉ። ስለምታበረታቱኝ አመሰግናለሁ። እዚህ ጋር እንደምታዩት የወሎ ኮምቦልቻው ከዚህ ቀጥሎ ነው ማህበሩ። 5 ደቂቃ ነው በእግር የሚያስኬደው። እንደዚህ ሩቅ የሚባል አይደለም። እንዳልፋችሁ ይሄ የገበሬ የመኖሪያ ቦታ የቂስ ቦታ ደርግ ምሪት ነው። እንግዲህ ቅሱን ታልፎ ነው የተሰጠው። ምክንያቱም የቂስ ቦታ ደርግ ምሪት የመጽደቅ ዕድሉ የሰፋ ነው ብዬ ከአሁን በፊትም ነግሬያችኋለሁ። ብዙዎቻችሁ ታውቃላችሁ። ለማታውቁ ቤተሰቦቻችሁን ጠይቁ፣ አባታችሁ ወይም አያታችሁን ጠይቁ፣ መልሱን ይመልሱላችኋል። ለዛሬ እየላችሁ የቀረብኩት ቦታ ከአስፋልት ሩቅ የሚባል አይደለም። እንደዚሁም ደግሞ ወደታች እንደዚህ ድልድል የሚጠይቅ አይደለም። መስራት ብቻ ነው። መስራት ነው የምትፈልጉ ለመኖሪያም አመች የሆነ ነው። እንዳልፋችሁ አካባቢው ላይ ቤት እየተሰራ ይገኛል። ገዢ የሆናችሁ ማናገር ነው። ቤተሰቦቻችሁን አስተናግድላችኋለሁ። እስከዛሬም ቤተሰብ ልካችሁ አታችሁኝም አታቁም። እያስተናገድኩላችሁ ነው የምገኘው። ወሎ ኮምቦልቻው እንግዲህ ከዚህ ቀጥሎ ነው ብያችኋለሁ። ይሄ 5 ደቂቃ ነው የሚያስከደው ወደ ማህበሩ። የወሎ ኬሚሴው እዚህ ጋር የምትመለከቱት ነው። 400 ካሬ ነው። ለሁለት ሰው መሆን ይችላል። 20 በ20 ነው። ለሁለት ስታካፍሉት 10 በ20 200 ካሬ ይደርሳል። ወሎ ኬሚሴ ባከን አቅርብልን። ከ200 ካሬ ያልተናነሰው ለከተማው ቀረብ ያለ እያላችሁ ነበር። በውስጥ መስመር እንደዚሁም እየደወላችሁ ነበር። ይሄው እየላችሁ ቀረብ ያለው 400 ካሬ አንድ ሰው ሆናችሁ መግዛት ትችላላችሁ። የተጋነን አይደለም። ዋጋውን እነግራችኋለሁ። ላይክ አድርጉ። ለወዳጅ ዘመዳችሁ ሸር ማድረጋችሁን አትርሱ። አቀርብላችኋለሁ እንዳቅማችሁ። እንደዚሁም ደግሞ 150 ካሬ ያንሳል እንደ እያላችሁ እየጠየቃችሁ የነበረ አያንስም። 150 ካሬ 10 በ15 በጣም ትልቅ ነው። 4 ክላስ ያሰራል። እንደዚሁም ደግሞ ሴፍቲ ታንከር ሽንት ቤትም ያሰራል፣ ኩሽናም ያሰራል። እስከ 60 ቅጠል ድረስ ያሰራል። ብዙዎቻችሁ ታውቃላችሁ። ለማታውቁ ግልጽ ላድርግላችሁ ብዬ ነው። አንደኛ እዚህ ጋር ማወቅ ያለባችሁ በተለይ ከሀገር ውጭ ያላችሁ ቦታ ስትገዙ የምትገዙትን ቦታ ማወቅ አለባችሁ። መኪና ባጃጅ የማያስገባ ከሆነ ለጊዜው የግል መንገድ መኖር አለበት። በሰው ቀይ ላይ የሚታለፍ ከሆነ ጠብ ሲመጣ መንገዱ ይዘጋልና እንደዛ እንዳኮኑ። እንደዚሁም ደግሞ ለመሸጥ ብታስቡ ቸግሯችሁ ቶሎ አይሸጥላችሁም። እንደዛው እንደናንተ የማያውቅ ሰው ነው የሚገዛችሁ ማለት ነው። በሰው ግቢ ላይ ስለምትሄዱ እንደዚህ መንገዱ ስፋት ኖሮት ለወደፊት ባጃጅ ሊያስገባ ይችላል፣ መኪና ሊያስገባ ይችላል ብላችሁ አስባችሁ ስፋት ካለው መግዛት ትችላላችሁ። ውጤታማ የምትሆኑት አካባቢ በሚሸጠው ዋጋ ስትገዙ ነው። ቸግሯችሁ እንሽጥ ብላችሁ ብታስቡ ቶሎ ላይ ይሸጥላችሁ ይችላል። በውድ ከገዛችሁት ቦታ አያከስርም፣ ቤትም አያከስርም፣ ግን ጊዜው ይረዝማል። እንደዛ እንዳኮኑ ማጣራት ይኖርባችኋል። እንግዲህ ግን ሳቀርብላችሁ ባለቤት ያለኝን ነው። ይሄን አልበል ሲቀርቡ እንቀንሳለን አቅርብ ሲሉኝ ነው ማቀርብላችሁ ለእናንተ። ይሄንን ማወቅ አለባችሁ። እስከዛሬም ቤተሰብ ልካችሁ ቦታውን ሲወዱትና እንደዚሁም ቤቱን ሲወዱ ዳይሬክት ነው ከባለቤት እያገናኘሁላችሁ ያለሁት ማለት ነው። እንደዚሁም ደግሞ ለካሜራ ፈቃደኛ የሆኑልኝን ሻጮችና ገዢዎች ሲጋዙና ሲሻሻጡ
በግልጽ እንግዲህ እየተናገሩ አይታችኋል። በዛሬ እየላችሁ የቀረብኩትን ዋጋው ነግራችኋለሁኝ። የወሎ ኮምቦልቻውን የማህበር 200 ካሬ የቡልኬት ቤትም ከፈለጋችሁ የእንጨት ቤትም መስራት ትችላላችሁ። ቡልኬት እንጂ መስራት አይቻልም እኛ አቅማችን አይፈቅድም እያላችሁ አንዳንድ ልጆች እየደወላችሁና እንደዚሁም ደግሞ በኢሞ በዋትስአፕ በቴሌግራም ሪከርድ እያስቀመጣችሁልኝ ነበረ። ትችላላችሁ እንደ ፍላጎታችሁ እንዳልፋችሁ። እዚህ ጋር ከዚህ ቀጥሎ ነው ብያችኋለሁ። ሩቅ የሚባል አይደለም፣ 5 ደቂቃ ነው ከአስፋልት በእግራችሁ የሚያስኬደው ማለት ነው። ለከተማም ቅርብ ነው ለወሎ ዩኒቨርሲቲው። እዛው ማህበሩ ላይ ሆናችሁ አካባቢው ላይ ዩኒቨርሲቲውም ይታያል። እነዚህ በተግባር ቤተሰብ ልካችሁም ይነግሯችኋል እንዳልፋችሁ። አንደኛ ብሎክና ሁለተኛ ብሎክ ወይም ደግሞ አንደኛ ደረጃ ላይና ሁለተኛ ደረጃ ላይ የሚሸጠው አንድ አይደለም። ይሄንን ማወቅ አለባችሁ። ለዛሬ ይዤላችሁ የቀረብኩት የወሎ ኮምቦልቻው የማህበር 200 ካሬ 1.8 ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ መግቢያ ላይ አለላችሁ። አረንጓዴ ቅጠል ነገር ስታዩ ያልደመቀ ሰፈር የሚመስላችሁ አንዳንድ ልጆች አላችሁ። ብዙዎቻችሁ ታውቃላችሁ። የደመቀ ሰፈር ነው ካልኳችሁ በቃ ለካሜራ ለመቀረጽ እንደዚህ አመች ያልሆነ አካባቢ አለና እንደዚህ ባህር ዛፍ ያለበት ከሆነ ያስቸግራል። ለዛም ነው ይሄንን ማወቅ ይኖርባችኋል። ጊዜውን እንደዚህ ሳትገዙ ሲረዝምባችሁ ትጎዳላችሁ፣ የምትሰሩትን ብር ትጨምራላችሁ። ይሄንን ግልጽ አድርጌ ነው የምነግራችሁ። የወሎ ከሚሴው እዚህ ጋር እንደምታዩት 400 ካሬ ነው ብያችኋለሁ። እንደሰማችሁት 2 ሆናችሁ መግዛት ትችላላችሁ፣ 1 ሆናችሁ መግዛት ትችላላችሁ። ዋጋው እንደዚህ የተጋነነ አይደለም። እርዝመቱም 20 ነው፣ ጎኑም 20 ነው። ግማሹ እንግዲህ 200ውን ካሬ ለብቻ መግዛት ትችላላችሁ። ከፍለው መሸጥ ይችላሉ። ለከተማ ቅርብ ነው። ቪላ መንደር ነው ወሎ ኬሚሴ። እዚህ ጋር የቦታው አቀማመጥ ያምራል፣ የተስተካከለ ነው። ከሱም በላይ ቤት አለ፣ ከፊት ለፊቱም ቤት አለ። እነዚህ አረንጓዴ ቅጠል ነገር ስላለ ለመቀረጽ አልተመቸኝም እና ነው። እንደምትመለከቱት ይሄ ነው። አስተካክሉኝ እንደዚህ የሚል ድልድል የሚል እንኳን አይደለም። ብዙ ይሄን ይመስላል አቀማመጡ። ከሱ በላይ ያሉትንም ቤቶች ያሳያችኋለሁ። ተከታተሉኝ። ይሄ ከሱ ፊት ለፊት ያሉ ቤቶች ናቸው። ከታችም ቤት አለ። መንገድ ፊት ለፊት ነው። እዚህ ጋር ይሄው ቤቶች ተሰርተዋል፣ ግን አረንጓዴ ቅጠል ስላለ ብዙም አይታይም። ለዛም ነው እንዳልፋችሁ። የዚህ የ400 ካሬ ቦታ ዋጋው 800 ሺህ ብር ነው። ድርድር አለው። ገዢ የሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። ተጋና አይደለም። 2 ሆናችሁ መግዛት ትችላላችሁ። እንዳመልጣችሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ በተመጣጣኝ ዋጋ ቤትና ቦታ ሳቀርብላችሁ አመልጣችሁም። ለዛሬ እየላችሁ የቀረብኩትን እንደምትወዱት ተስፋ አደርጋለሁ። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ። አጀብ መውደድ የትልቅ ሰው ሲውል ሲያድር ባባ ሰው ሁሌ ናችሁ ለኛም ብቱ ቀልቡ ስረ መጃጊቱ ኡመቴን ባይ